ያ ሙሐመድ አለ ሰማይን ከፍ ያደረገ ማን ነው? አላህ አሉት። ያ ሙሐመድ አለ መሬትን ሲዘረጋ ማን ነው? አላህ አሉት። ማን ነው ተራሮችን ሲተከለው? ያ ሙሐመድ አላህ አሉት። እኔ ጠይቅሃለሁ በዛ ሰማይን ከፍ ባረገ መሬትን በዘረጋ ተራሮችን በተከለ አላህ ነው ወደኛ መልእክተኛ አድርጎ ይላከህ? እጠይቅሃለሁ ሰማይን ከፍ ባረገ መሬትን በዘረጋ ተራሮችን በተከለ አላህ ነው ወደኛ መልእክተኛ አድርጎ ይላከህ? ነብዩ ሰለላሁ ዐለይሂ ወሰለም ፊታቸው ቀላ። አላህ ሆይ አዎ አሉት። በዚያ ከፍ ባደረገው በዘረጋው በተከለው ወደኛ መልእክተኛ አድርጎ በላከህ ጠይቅሃለሁ አላህን ያዘዘህ 5 ሰላቶችን በቀንና በሌሊት እንድታዘን አላህ ሆይ አዎ አሉት። አላህን ያዘዘህ በጾም እንድታዘን አላህ ሆይ አዎ አሉት። አላህን ያዘዘህ ዘካን በመፈጸም እንድታዘን አላህ ሆይ አዎ አሉት። አላህን ያዘዘህ የተከበረው የአላህን ቤት እንድንጎበኝ አላህ ሆይ አዎ አሉት። በዚያ እውነት በላከ ይሁንብኝ በዚያ ሰማይን ከፍ ባረገ መሬትን በዘረጋ ተራሮችን በተከለ ወደኛ መልእክተኛ አድርጎ በላከ እምላለሁ። ሰላቴን እጠብቃለሁ፣ ረመዳኔንም እጾማለሁ፣ ዘካንም እሰጣለሁ፣ ቤቱንም እጎበኛለሁ። ከዛ በላይ ግን አልጨምርም ብሎ ሄደ። በሄደ ጊዜ ረሱል ሰለላሁ ዐለይሂ ወሰለም አሉ እውነት ከሆነ ጀነት ገባ። በተናገረው እውነቱን ከሆነ ሰላቱን ከጠበቀ ረመዳኑን ከጾመ ዘካን ከፈጸመ የተከበረውን ሐጅ ቤት ካደረገ ጀነት ገባ። من كمثل محمد يختار فيه